አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ሀርቡ የሚላክ 82770 ብር የፈጀ እቃ ነው። ይህ የምትመለከቱት ላይፍ ስታር ቲቪ 43 ኢንች ነው። በ44500 ብር የተገዛ ነው። ቲቪዎች በጣም ጨምረዋል። ይህ ባልዲ ትልቅ ባልዲ ነው። ለውሃ ለዱቄት እንደዚህም ለሽሮና በርበሬ የሚጠቀሙት ነው። በ450 ብር የተገዛ ነው። ትልቅ ባልዲ ነው። ምስሉ ላይ ትንሽ መስሎ ይታያል እንጂ ትልቅ ነው። ይህ የውሃ ፊልተር ነው። ውሃ ማጣሪያ ማለት ነው። የመጠጥ ውሃዎችን የሚያጣራ ነው። በ3000 ብር የተገዛ ዋተር ፊልተር ነው ማለት ነው። ሌላ እነዚህ ሁለት ሰንሲልክ ሻምፖዎች በ160 ነው የተገዙት። ዳንቴሉ 650 ብር ነው። የትሪ ዳንቴል ነው። ይቺ የምትመለከቷት የዳቦ ማቅረቢያ ደግሞ በ350 ብር ነው የተገዛችው ማለት ነው። ፕላስቲክ ረከቦት ይህም በ350 ብር የተገዛ ነው። ሌላው ካርቶን ተምር ነው። ተምር በሀባ ሲሆን ውድ ነው። ተምር በካርቶን ሲሆን ቅናሽ ስላለው በ2600 ብር የተገዛ ነው። አልሙር ተምር ማለት ነው። አሁን ላይ ጨምሯል። እንደውም አንድ ሳምንት ሆነ መሰለኝ እኔ ከገዛሁት፣ ለዛ ነው እንጂ ጨምረዋል። 8 ኪሎ ነው የሚይዘው ሁሉም። ከታች ከላይ 4 ውስጥ 4 8 ኪሎ ይይዛል ማለት ነው። 8 ፒስ። ሌላው ይቺ ጋቻ 200 ብር ነው የተገዛችው። ቀለም ነው እንጂ የሸክላ ጋቻ ናት። ለየት ያለች እንዳትመስላችሁ፣ ግን ያው በቀለም ነው። ይሄኛውም 200 የተገዛ ነው። ሁለቱ 400 ብር ማለት ነው። ጀበናይቱ ከብቻዋን የተሟሸች ጀበና ናት። በ300 ብር የተገዛች ናት። ያልተሟሸ 150 ነው የሚሸጠው፣ ግን የተሟሸ ስላለችኝ 300። ክዳኗ 20፣ መቀመጫዋ 30 ብር የተገዙ ናቸው ማለት ነው። ሌላው 15 ኪሎ የኮረም ገብስ ነው። ሲቀቀል ነጭ የሚሆነው ገብስ ማለት ነው። ኪሎ በ170 ብር ሂሳብ ነው የተገዛላት። 15 ኪሎ 2580 ብር ነው የፈጀው ማለት ነው። በጣም ጨምረዋል እነ ገብስ። አሁን ያው ረመዳን ስለሆነ አጃም እንደዚሁ 15 ኪሎ ነው ያዘችኝ። በ220 ብር ሂሳብ ነው። 15 ኪሎ 3300 ብር ነው የመጣው ማለት ነው። ዱቄት አርሂቡ ዱቄት ነው። 10 ኪሎ ሁለት ታዛኛለች። በ110 ብር ሂሳብ 20 ኪሎ 2200 ብር። እሽግ እንደዚህ አይነት ነገር ስታዘዝ ማከፋፈያ ስለምንገዛቸው ዲስካውንት አላቸው፣ ቅናሽ አላቸው። በኪሎ ሲሆን ግን ያው ከሱቆች ውስጥ ስለሚገዛ ይወደዳል ማለት ነው። ሱቅ ውስጥ ዱቄት 120 ነው። ያው እንደዚህ ከእንትን ስገዙት ደግሞ ከኪሎ 10 ብር ልዩነት አለው ማለት ነው። በ110 ሂሳብ የተገዛ 2200 ብር 20 ኪሎ። ሌላው 15 ኪሎ የውጩ ምስር ክክ ነው። የውጩ ምስር ክክ እንድታሸገ ነው። በ250 ብር ሂሳብ ነው። 15ቱ 3750 ብር ማለት ነው። ሩዝ የሀገራችን በስመቴዋ ሩዝ ናት። እሷንም 25 ኪሎ ነው ያለችኝ። ሩዝም እንደዚሁ በ110 ሂሳብ ነው። 25 ኪሎ በ2750 ብር ሂሳብ ማለት ነው። 3 ሊትር ሊባ ዘይት በ1040 ብር ሂሳብ ሁለቱ 2700 ማነው 1300 3 ሊባ ዘይት በ1040 ብር ሂሳብ 3120 ብር ነው የሚመጣው። 5 ሊትሩ ደግሞ በ1600 5 ሊትሩ በ1650 ብር ነው የተገዛው ማለት ነው። ሌላው 50 ኪሎ ስኳር ነው። 50 ኪሎ ስኳር በ8600 ብር ሂሳብ ነው። ኪሎ በ172 አካባቢ መሰለኝ። ለሁለት ትከፍልልኛለች ብላኛለች። 25 ኪሎ ለሁለት ሰው ነው ብላለች። ለሁለት ትከፍልላታለሁ። ሌላው ዲቫ ሳሙና 300 ብር 5 ፍሬ ነው የሚይዘው።
60 በ60 ሂሳብ ማለት ነው። ጊዮን በረኪና 450 5 ሊትር ነው። ላይት ላርጎ 280 ብር ሂሳብ ማለት ነው። እንደገና አኒታ ሳሙና 6 ናቸው። አንዷ በ60 ብር ሂሳብ ማለት ነው።